አንድ የደስታ ምንጭ አሁን በጥናት ያገኙት ተወው የዲኑ ዘው እንዳለ በጥናት ያገኙት ስንት 70 ዓመት ጥናት አድርገው ደስተኛ ሰዎች አሉ። አንዳንድ ሰው ንግግሩ 20 ዓመት ያማል 20 ዓመት ባየህ ቁጥር ያማል። እኔ የሚገርመኝ ምን ጠቀመ? ይሄ የመሳሰሉ ነገሮች የተሸከመ ጠቃሚ ዒልም ይሉታል። ይሄን ዒልም ቀራር አይ ጊዜ የለኝም ካለ ፈርድ ቀርቻለሁ የግዴታ ያለብኝ ሁለተኛ ሰዎች ደረጃ አለ። የዓቢዶች ደረጃ ኢባዳ ፈርድ አይ በቀሩ በኋላ በኢባዳ የሚያሰልፍ በምን የሚያሰልፍ የአንድ ሱፍና ሰላት አብዛ ቀብልያ ባዕድያ ተሐጁድ አዋቢ ቁርአን ብዙ ቀራ ኢባዳ አብዛ ሁለተኛ ሶስተኛ ዒልም ብዙ አልቀራ ፈርድ ነገር ያውቃል ኢባዳ ያውቃል። ሶስተኛዎቹ ኸይር ስራ ለኸይር ሰዎች እንዲገራላቸው ሰበብ ሆናሉ ማለት ነው። ብዙ ኢባዳ አትችልም መስጂድ ገነባህ አንተ ዒልም ብዙ መቅራት አትችልም ኪታብ ዑለማዎች የሚፈልጉት ኪታብ እንደምትለው ከዚህ ቡኻሪ አቁቀር ቡኻሪ በስተታች እንጂ አሁን እንደሚያቀርብ ተፍሲር በስተታች ይሄ መተከሰምን ያስፈልገዋል ውሃ ያስፈልገዋል። አሁን ኢባዳ ነው ፈርድ ነገር ፈርድ ነው ሰደው ምን ያስፈልገዋል? ውሃ መቆፈር ያስፈልጋል። ቆፍራቸው ቆያቸው 800 ሰው ጋር ሁሉ ውዱእ አድርጎ የሚሰግደው ያው ውዱእ የሚያደርገው ለአንተ ሐሰና ወዛለ ሰፈራ ዓሊም አሉ ትልቅ ሙፈሲር ሙሐዲስ አሁን ሰምተው ጠየቀሩ እንደገና ለሐጃቸው ከምን አልካቸው 10 ሆናችሁ ተስማምታችሁ 10 ቆደኛ ሸሆሮች እርሱም ስለ ቁርአኑ እንጂ ምንም አይጨነቅ የቤታችሁ ከራሪ ትምህርት ቤት ሁሉ አልቆ እርሱ ከኢድኒ ቢሻገሩን ዱዓ ብቻ አድርገው ነው። አሁን እኚህ ሸህ ለይሁም የሚያደርጉት ዱዓ አንተ ተይበ ይበቃ እነዚህ 10 ወጣቶች ቢታዩ ይበቃቸዋል። ሱ ይችላል ሻስተሉ ሱ ይችላል ወከበቃቸው የዚህ ሸህ ዱዓ ይበቃቸዋል። አኺራ መዳ ይሄ ብቻ ሐሰና አላህ ከተቀበለ ይበቃ። ኸይር ሰራ ለኸይር ሰዎች እንዲገራ ሰበብ ሆና ነው። የስንተኛ ደረጃ ሶስት ይሄንን መንቀራ ኢባዳም አላበዛ ለሰው ኸይር እንዲገራም አላደርግም። አንድ ነው የቀረህ በቃ ከዚህ በላይ ሙናፊቆች ደረጃ ልትወድቅ ነው። ምንድነው ሲል በራስ ሐጃ ተጠመደ ምንድነው አንተ ነጋዴ ስማ ቢታው አንተ ኸይር ብዙ ስለመለጠ እዚህ ያለው ኸይር አደጋ ላይ ስላለ መጠንቀቅ አለብህ። ምን ልጠንቀቃለች? ስራ ነው የምትሰራው ታውቃለህ የተመልካቹ መርካቶ ነው የምትሰራው በስራ ለአንተ ለቤተሰብ በሚሆን ሐላል ከስብ ላይ ተሻፈ ስራህ ላይ ሐራም አትነካ። ስራህ ላይ ሐራም ላትነካ። ሙስሊሞች ከአንተ የዳኑ ይሆኑ በምላስህም በእጅህም በምንም ማንም የለህም ሐሰና የለህም እዚህ ጋር አደጋ ላይ ስላለ በቃ መጠበቅ ነው ያለበት ያለች ደረጃ አላስ ይሄ በዚህ ምክር የሰራ ነጋዴ ምሳሌ ምንድነው? ከቤቱ ይወጣል ስራ ቦታ በአማና ወላሂ የለ በአላህ ስማች አይዋሽ አይጭበረበር ምን አይ በአማና ይሰራል ዘካቱን ያወጣል አይዋሽ ሰው አይሰድም ሰው አያማ ሰው አዛረ ሰላም ያሆነ ሰላም ከሰው ጋር ከሰፈሩ ጋር ሰላም ይሰራል ቤቱ ይመጣል ኢባዳውን ያደርጋል ይተኛል ይነሳ። ይሄ ከዚህ ሌላ የሙእሚን ደረጃ የለም ማለት ከዚህ በታች ያለው የማን ደረጃ ነው ስትላቸው ይሄ የጠፊዎች ደረጃ ማን ነው አሉ ወልዒያዙ ቢላህ ይላል ኪታቡ ላይ ወልዒያዙ ቢላህ አን ተሽተጊለ ቢማ ያህድሙ ዲነክ ዲንህን በሚያፈርስ ነገር መጠመድህ አው ትዕዚየ ዓብደን ሚን ዒባድላህ የአላህ ባሪያ አንድ ሰውን አዛ በማድረግ መጠመድህ አሉ። አንድ የአላህ ሰው የመንገድ ላይ ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደል ምን አይደል ሙስሊም ላ ኢላሃ ኢላ ሙሐመድ ሙሐመድ ረሱሉላህ ይሄን አዛ ማድረግ አኺራህን ሊያበላሸው ይችላል። የሙእሚን ደረጃ ይሽል አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለን የሙናፊቅ ሰው አዛ በማድረግ መጠመድ አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያረጉ እንስሳ በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖር ነበር ዓሊም ሙፍቲ ቃኢም الليل የሚያስተምሩ ተሐጁድ የሚሰግዱ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በመናም ታይ እንዴት ሆነ ሲላል ተቃላችሁ በምን አላህ ለማራቸው
ተሐጁዱ ኢባዳው ያው ለማስተማር ያው ለትልቅ ደረጃ እያለ በቅጣት መንገድ ላይ እየሄዱ ድመት ያሉ ዝናብ መጥተው ስትንቀጠቀጥ ያዋል አንስቷት የነበራቸው ምን ሆነ ጨርቅ ይሁን ምን ይሁን በርሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው። ለድመት እንዲያዘነ እንዲህ ከሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሳሊሒን እኮ ሳት የገባች አለች دخلت امرأة من نار في هرة ድመት እና እንስሳ ጋር እንዲህ ከሆነ አንድ ሙስሊም አዛ ያደረገ ሰውስ አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳየህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች አላህ የሚፈሩ ዑለማዎች የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ መንገድ ላይ እየበሉ ምግብ ውሻ መጣሉ አንዴ አላህ ሰው ውሻ ምን አሉት? ውሻው አንተም ከቦታ ብለህ አሉት። እኔም ከቦታ እየበላሁ ነው። አያቸው ከውሻ ጋር ያላቸው አደብ እኮ እንዴት ነው? ተውና ከሰው ጋር በዚህ ነው የሚደረሰው። አላህ እንዲከፍትልህ ዱንያ አኺራ እንዲያምር ከፈለክ አደብ ማዕረብ ከአላህ ጋር አላህ ያዘዘህን ነገር አክብር። አንቢያዎችን አክብር፣ ዑለማዎችን አክብር፣ ወላጆችህን አክብር፣ ጎረቤትህን አክብር። ሙስሊሞች ጋር በሰላም ኑር። ከአፍህ መልካም ነገር ይውጣ። ብትሰራ ኸይር ብትናገር ኸይር። ለዚች አጭር ሐያት ለምን አኺራን ታበላሸዋለህ? አጭር እኮ የአላህ ሰዎች ተውና ለሸር ለኸይር አልበቃላቸው። አንዳንድ ዑለማዎች ረመዳን ላይ ከረመዳን በፊት የሚፈልጉትን ነገር ጻፉ። ይሄን ያክል ቁርአን ይሄን ያክል እንዲህ ጽፈው የነየቱን ስራና ቀኑ አልበቃላሉ። ለኸይር ስራ አነሳቸው ቀኑ ተውና ወደ ሸር ሊሄዱበት ለኸይር አንጠበባቸው። ለኸይር እኛም እንዲህ ምን ሆነ አላህ ያድርገን። ኸይር ምን ሰራበት አላህ ያድርገን። የመጨረሻው ምክር እነዚህ ስድስቱ በዚህ እናኸትማል። ደከማችሁ ይብቃል። የሚናገሩ ሳይደክሙ የሚያዳምጥ ይደክማል። ሰለ ዐለል ሐቢብ ማድመጥም እኮ ያደክማል። አንዳንድ ሰው አንዳንድ የማይሆን ነገር የሚናገር ሰው እኮ ስትሰማው አንተ ይደክማል። አረ አላህ ብለህ በቃ ይላል። አልገጠማችሁ አይገጠማችሁ ሰው አላህ ኸይር እንዲያገጠማችሁ። ሰውየው ከአላህ ጋር ባለው ሙዓመላ በሶስት ከፈሉት። ከሰው ጋር ባለ ይሄው ሳሊህ መሆን ማን ይፈልጋል? ዛሬ ሁላችንም ሳሊህ ሆነን እንውጣ ከዚህ መስጂድ። ይሄ መስጂድ እግሩ የረገጠው ሁሉ ሳሊህ አላህ ያርገው። ከአላህ ጋር ባለው ሙዓመላ ሰውየው ሳሊም ነው የሚተርፈው ሰው ወይ ያኒ ሐላክም ይሆን ወይ አትረፍ ሳሊም አው ራቢዕ አው ኻሲር። ሳሊም አላህ ግዴታ ያደረገበትን ነገር ይሰራል፣ ሐራም ይጠነቀቃል። ሱና አያ ቀብሊያ ባዕዲያ ሰደቃ ዘካት ያወጣል። በአመት ረመዳን ይጾማል፣ ሐጅ ያደርጋል፣ 5 ወቅት ሰግዳል፣ ይተኛል። ሐራም አይነካም። ሐራም አላህ ያደረገውን ነገር አይነካም። ይሄ አላህ በረሕመቱ ኢንሻአላህ ከሚድኑ ሰዎች ነው። በረሕመቱ የአላህን የሚያውቀው ማለት ነው። ዑለሞች ያስቀምጣሉ። ሁለተኛው ራቢሕ አላህ ራቢሕ አላህ ያድርግ። አትራፊ ማለት ምን ኸልቅ ነው? ይሄ 5 ወቅት ሰላት ይሰግዳል፣ ቀብሊያ ይሰግዳል፣ ባዕዲያ ይሰግዳል፣ ተሐጁድ ይሰግዳል፣ ዊትር ይሰግዳል፣ ዱሓ ይሰግዳል፣ አዋቢን ይሰግዳል፣ ተሐጁድ ተራዊህ ይሰግዳል፣ ሰላተ ተስቢህ ይሰግዳል። ሱና የተባለውን አይተው ዘካትን ያወጣል፣ ሰደቃም ያበዛል። ረመዳንም ይጾማል፣ ሰኞና ሐሙስን በወር 3 ቀን አሹራ ታሱዓ ይጾማል። ይሄን ፈርድም እየሰራ ولا زال عبدي يتقرب الي بالنوافل حتى احبه له። ይሄ አትራፊ ነው። አላህ አትራፊ አላህ ያለ። ሶስተኛው ከሳሪ ሰው ነው። አላህ ይጠብቃል። አላህ ግዴታ ያደረገበትን ነገር የሚያጓድል ሰው 5 ወቅት ሰላት እሷን የሚያጓድላል፣ ዘካት በአመት አንዴ እሷን የሚያጓድላል። አላህ ይጠብቃል። ይሄ ከአላህ ጋር ያለ ሙዓመላ ሳሊህ ለመሆን ከአትራፊዎቹ ሆን ከዚህ ጋር ተማም። አሁን ከሰው ጋር ደግሞ አንድ ሙእሚን ከሌላ ሙእሚን ጋር ያለው ትስስር ላይ በሶስት ይከፈላል። አላህ ከምርጦቹ አላህ ያርገን። አንደኛው የመላእክት አይነት ጠቢዓ ያለው አላህ አለይም። አንዳንድ ሰው ሸር የማያውቁ ሰዎች አለያቸው ሸር ይገርማቸዋል። ሸረኛ ሰው አለ እንዴ ይላል። አንዴ ኢህያ ኡሉሙዲን እየቀሩ በጣሃራ ያደጉ ቤተሰቦች ናቸው። ሸር ያውቁ፣ ስድብ ያውቁ።
በጣም ሩቅ እየሄዱ ይቀሩ ነበር። ተማሪ ናቸው ሼክ ላይ እናንተ ከምትመላለሱ ይሄን ኪታብ ቀሩ ተብለ አደብ ሲቀሩ ሩብዓል ሙንጂያት አለ፣ ሩብዓል ሙህሊካት አለ። ያኔ የተወሰኑ የሚያጠፉ ባህሪዎች አሉ እንደ ኪብር፣ ሐሰድ፣ ምቀኝነት፣ ሸሩ ምን ምትለው ሰው ላይ እሱን እዛ ጋር ደረሱ ኪታቡ ላይ አያውቁትም አሉ። ምን ሆኖ ኢማም ገዛሊ ይሄን ዝም እዚህ ላይ ሄዱላቸው ሼኹ ጋር ምን ሆኖ ነው ኢማም ገዛሊ ሐሰድ፣ ጥላቻ፣ ሸር፣ ምቀኝነት ይላል ምን ሆኖ ነው ኢማም ገዛሊ ጻፉ ሲሉ አላህ ሼኹ ሳቋል። ይሄ ለእናንተ አይነቱ አይደሉም አሉ። እናንተማ ጣሃራ ቤተሰቦች ናቸው አሉ። አታውቁትም አሉ። በጣሃራ ነው ያደጉት። እናት ጣሃራ፣ አባት ጣሃራ፣ ቤቱ ስድል የለ ምን የለ ሰፋ ሰፋ። ሰው አላህ ያርገን፣ ሰው አላህ ያርገን። ኢዳን አንደኛው ማነው የመላእክት አይነት ጠቢዓ ያለው ይሄው አላህ ዘንድ ከሁሉ በላይ የተወደደ ሰው መሆን ከፈለክ ለሰው ጠቃሚ ሰው ጠቃሚ መሆን ካቃተ ሰው እንደኛ ይሄን ያክል ረመዳን ሰው ጠቃሚ ምንድናቸው? የአንደኞቹ ደረጃ ለሰው ሐጃ የሚሮጡ ሰዎች ለሰው አዝነው የሰው ቀልብ ደስታ እንዲገባ ደስ ይላቸዋል። አንድ የደስታ ምንጭ አሁን በጥናት ያገኙት ተወበል የዲኑ ዘው እንዳል በጥናት ያገኙት ስንት 70 ዓመት ጥናት አድርገው ደስተኛ ሰዎች አሉ። ለሰው የሚኖሩ ሰዎች፣ ይቅር የሚሉ ሰዎች፣ ቸር የሆኑ ሰዎች፣ ለሌላው ብሎ የሚኖሩ ሰዎችን ደስተኛ ሆነው አገኛቸው። እኔ የሚል ሰው ነው አለ መከራ ነው። እኔ ብቻ ልብላ፣ እኔ ብቻ ነው ተውና አኺራ ዱንያ ያለ ሰፋት አለ ቸጭራ ዱንያ። እነዚህ ለሰው ጥቅም የሚራራጡ ሰዎች አንደኛ ደረጃ ላይ አላህ ዚያዳ ያርጋ። ሁለተኛ ሰዎች ሰል የጉኡዛን ደረጃ አሉ። ታውቃለሽ ጉኡዛን ማለት ያው አሁን ይሄ ድንጋይ አሁን ይሄ አይጎዳኝም እኮ ተገውቶ አይመታኝ አዛ ያረገኝ አያመ ጥቅም አልከጀልበትም። በቃ በራስ ሐለል ነው ያለው። የጉኡዛን ደረጃ የግድግዳው እንስሳው እንደ ድንጋይ ይሆናል። አይጠቅምህም፣ ጉዳቱንም አትፈራው። አንዳንድ ሰው አለ አሁን ያው ሰፈርም ይኖራል አይጠቅምህ አይጎዳህ በራሱ ሐለት መሽጉል ነው። ሱራ ይሄዳል ይመጣል፣ አዛ ያረገ አያወድስህ አይሰድህ አይጠቅምህ አይጎዳህ መሳቀለው ሲገባል ይወጣል። ይሄ ሁለተኛ ደረጃዎች ናቸው አይደል? ሙሲባው ሶስተኛው ደረጃ ነው። አላህ ይጠብቅ። አኺር ዘመን የበዛው ይሄ ሶስተኛው ደረጃ ነው። አላህ ይጠብቀን። አንደኞቹ ከከፈር አሚን ያለ ሁላ ደረጃ አላህ ይሰጣል። ሶስተኛ ደረጃው እስከል ሐየቱ ወልዐቃሪብ እንደ እባብና ጊንጥ ደረጃ ላይ ያሉ ሰዎች ናቸው። ቢናገር ሰው ማሳመም፣ ቢናገር ሰው ምላስ አሉ አጥንት የለውም አሉ፣ ግን አጥንት የመስበር ኃይል አለው። አንዳንድ ሰው ንግግሩ 20 ዓመት ያማል፣ 20 ዓመት ባየህ ቁጥር ያማል። እኔ የሚገርመኝ ምን ጠቀመህ? ቆይ ሰውየውን እስኪ ኢንተርቪው ብናደርገው እሺ፣ 10 ሰው ቀልብ ሰጥቷል ነው እስከዛሬ ድረስ ተርጀማ ድሮ በቀን 10 ጁዝ አኸተመ እንዲያደረገ ነበር የሚጻፈው። ሰው ሲሞት እሱ ደግሞ የሚጻፈው በቀን 10 ሰው ያቆስላል። የሚጻፈው ከሞተ በኋላ የሚቀርል በቀን ስንት ያቆስላል? ይሄ ትንሽ እኮ ነው። ኢጅቲሃድ እንደ ኃይል ኢጅቲሃድ አድርገው صلى على الحبيب ምላስ አጥንት የለውም ግን አጥንት ይሰብራል። ለዚህ ነው ነብዩ ሐዲስ ላይ ሰለላሁ ዐለይሂ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። ያው ኸይር መናገር ትችላለህ አልችልም ማለት ነው። እኔ ሀገር ጠቢዓዬ አፌን ከከፈትኩት አለ ሸር እንጂ አይወጣም። በቃ ዝም ብለህ አላህ ዝም ብለህ ሰላም፣ አንተም ሰላም እኛም ሰላም፣ መላእክቱ እዚህ ያለው ከበቃ። ሶስተኛዎቹ ሐየ ወልዐቃሪብ እንደ ጊንጥና እባብ ናቸው። ሰው መንደ ሰው አዛማ ሲመጣ የሆነ ቦታ ሲመጡ ያ አላህ መቀበል ይባላል። በቃ ዝም ብለህ አይሰው ሲሞት አልሐምዱሊላህ እሱም አረፈ እኛም አረፈ ይባላል። ኢና ሊላሂ ወኢና ኢለይሂ ሰው አላህ ያርገን፣ ሰው አላህ ያርገን። ለሀደ ረመዳን የቀረው ረመዳን ላይ እነዚህ ዛሬ ቀራናቸውን እስኪ ሁላችን ቤት ሄደን ዛሬ እንተካላችን። የት ናቸው ሳሊሖቹ? እኔ ሴት ነኝ። ትላልቆቹ ወዴት እየሄዱ ነው? እኔስ ወዴት እየሄድኩ ነው? የቀረው ይሄ 15 ቀን ትምህርት ቤት ነው። ጊዜው ገና አላለቀም ረመዳን። አሁን የቀራናቸውን መልካም ባህሪያት የምንተክልበት የቀረው 15 ቀን አላህ ያደርግልን። አሁን የቀራነውን አላህ ሐያታችን ላይ መጥቶ እኛን ያየን በሙሉ ሐያቱ የሚቀየር አላህ ያድርግ። አላህ ይወፈቀን።
أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك اللهم إنك عفو تحب العفو فاعف عنا اللهم إنك عفو اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو اللهم إنك عفو كريم تحب العفو فاعف عنا يا كريم اللهم إنك عفو الحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه وسلم اللهم اجعل جمعنا جمعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا محروما اللهم بارك لنا فيما بقي من هذا الشهر المبارك يا أرحم الراحمين واجعلنا من متقاه من النيران مع القبول والغفران والرضا من الرحمن وكفول الجنان برحمتك يا أرحم الراحمين اللهم وفقنا ليلة القدر يا أرحم الراحمين اللهم زين أخلاقنا بالقرآن اللهم اجعلنا من أهل القرآن اللهم اجعلنا من أهلك وخاصتك يا عزيز يا رحمن اللهم زين أخلاقنا بنور القرآن يا أرحم الراحمين اللهم حببنا إلى القرآن وحبب القرآن إلينا وإلى أحبابنا يا أرحم الراحمين اللهم ارزقنا قلبا سليما ولسانا ذاكرا وعملا متقبلا اللهم نور قلوبنا بأنوار معرفتك يا أرحم الراحمين اللهم طهر ألسنتنا من الكذب والغيبة والنميمة ومن القيل والقال وكثرة السؤال اللهم وفقنا لما تحبه وترضاه يا أرحم الراحمين اللهم اجعل شهر رمضان شاهدا لنا لا شاهدا علينا يا عزيز يا كريم اللهم قونا لطاعتك ولا تقونا لمعصيتك يا عزيز يا كريم توفنا مسلمين وألحقنا بالصالحين يا ذا الجلال والإكرام أمتنا على دين الإسلام واجعل آخر كلامنا في الدنيا لا إله إلا الله يا أرحم الراحمين يتمموا سوى دعاء القول الله يا الله البساتشان የቀረውን ረመዳን አብያ ለብሰው ከኛ ጋር የሚጾሙ አላህ ያርጋቸው። የሞቱ ቤተሰቦቻችን ባለፈው ዓመት የነበሩ ቀብራቸውን አላህ ኑር አላህ ያድርግላቸው። ኻቲማችንን ያማረ አላህ ያድርግልን። እነዚህ ደጋግ ባሮች የሄዱት መንገድ ወደዛ መንገባ አላህ ያድርግልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وادخلنا الجنة مع الأبرار صلى الله على سيدنا محمد وعلى آله وصحبه وسلم اللهم صل